የሰኔ 30 ስጋትና የኢትዮጵያውያን ዝግጅት በደቡብ አፍሪካ ምን ይመስላል የሚለውን በዚህ አጭር ቪዲዮ የምናየው ይሆናል። አብራችሁ ቆዩ። ሰላም ጤና ይስጥልኝ የቻናላችን ተከታታዮች፣ ዛሬ በደቡብ አፍሪካ በሚኖሩ ወገኖቻችን ላይ የተደቀነው እጅግ አሳሳቢና አስደንጋጭ ወቅታዊ ሁኔታ ይዘንላችሁ ቀርበናል። የሞት ቀን እየተባለ የሚጠራውና ስደተኛ ጠል ቡድኖች ቀጠሮ የያዙበት የሰኔ 30 ቀን ለመድረስ የቀናት ዕድሜ ብቻ ቀርተዋል። ይህ ቀን እየቀረበ በመጣ ቁጥር በደቡብ አፍሪካ በሚኖሩ የውጭ ሀገር ዜጎች ላይ በተለይም በኢትዮጵያውያን ዘንድ ከፍተኛ ፍርሃትና ስጋት ነግሷል። በዚህም የምናያቸው ዋና ነገሮች የኢትዮጵያውያን ዝግጅት በደቡብ አፍሪካ ምን ይመስላል? የደቡብ አፍሪካ መንግስት አቋምስ በዚህ ጉዳይ ላይ ምንድነው? ጸረ ስደተኛ ቡድኖችስ ምን እያሉ ነው? የሚሉትን አብረን እንከታተል። የሰኔ 30 የሞት ቀን በማለት ስደተኛ ጠል የሆኑ ቡድኖች ላለፉት 2 ወራት ሲዝቱበትና ሲዘጋጁበት ቆይተዋል። አሁን ቀኑ የአንድ ሳምንት ዕድሜ ብቻ ነው የቀረው። ይህ ጉዳይ በማህበራዊ ሚዲያ በሰፊው በመሰራጨቱ ምክንያት በስደተኞች ላይ ከፍተኛ የስነ ልቦና ጫና እየፈጠረ ይገኛል። እንዲያውም በቅርቡ በቲክቶክ እና በተለያዩ ሚዲያዎች ላይ ሲዘዋወር የነበረው አንድ አሳዛኝ ቀልድ አለ። አንዲት የአካባቢ ነዋሪ የሆነች ሴት ወደ ስደተኛ ሱቅ መጥታ ሰኔ 30 ስለምትሄዱ ዱቄት አበድሩኝ ስትል የሚያሳይ ቪዲዮ በከፍተኛ ሁኔታ ቫይራል ሆኖ ነበር። ይህ ለብዙዎች ቀልድ ቢመስልም እዛ ለሚኖሩ ወገኖቻችን ግን ህፃናት፣ ደንበኞችና አዛውንቶች ሳይቀሩ መቼ ነው የምትሄዱት እያሉ ስነ ልቦናቸውን የሚጎዳ ጥያቄ እንደሚጠይቋቸው በርካታ። የችግሩ ክብደትና የኢትዮጵያውያን ስጋት ምን ይመስላል? በደቡብ አፍሪካ በርካታ ሺህ ኢትዮጵያውያን መኖሪያ መሆኗን ይታወቃል። አሁን ግን ሁሉም በከፍተኛ ስጋት ላይ ናቸው። በተለይም በተለያዩ ከተሞች ውስጥ በየቀኑ የሚያደርጉት መጤታ ሰልፎች ስጋቱን አክርረውታል። የኢትዮጵያውያንን ስጋት ይበልጥ ያገዘፈው ሌላው ነገር የሌሎች አፍሪካ ሀገር ዜጎች አካባቢውን ለቆ በማውጣት መጀመራቸው ነው። ይህ መሆኑ ስደተኛ ጠል ቡድኖች ሙሉ በሙሉ ትኩረታቸውን በብዛት እዛ በሚገኙ ኢትዮጵያውያን ላይ ብቻ እንዲያደርጉ ያደርጋቸው። በተለይም በዙሉ ነጣልና መሳል አካባቢዎች ችግሩ የበረታ ሲሆን እነዚህ ቡድኖችም ኢትዮጵያውያን ከሱቃቸው ዕቃ እንዳያስገቡና እንዳይወጡ እያደረጉ እያሸማቀቋቸው ይገኛል። ታዲያ ይህን አደገኛ ቀን ለመጋፈጥ ኢትዮጵያውያን ዝግጅት ምን ይመስላል? አሁን ባለው ሁኔታ ሁሉም ኢትዮጵያውያን በእምነቱ ወደ ፈጣሪ ጸሎት እያደረገ ይገኛል። ከዚያ በተጨማሪ ግን በተግባር የሚከተሉትን ጥንቃቄዎች እያደረጉ ይገኛሉ። አንደኛ፣ ከዚህ ቀደም ሱቃቸውን በሰፊው ከፍቶ የሚሰሩ ነጋዴዎች አሁን በጥንቃቄ በከፊሉ ዘግተው እየሰሩ ነው። ሁለተኛ፣ እርስ በራሳቸው ያለውን ግንኙነት በማጠናከር ወቅታዊ መረጃዎችን በፍጥነት እየተለዋወጡ ይገኛሉ። ሶስተኛ፣ ሰልፍ በሚወጡበት ቀናትና ቦታዎች ላይ ያሉ ስደተኞች ራሳቸውን ለመጠበቅ ሲሉ ስራቸውን ሙሉ በሙሉ በማቆም ቤት ለመቀመጥ እየተገደዱ ይገኛሉ። በአጠቃላይ ሙሉ በሙሉ የሰኔ 30 ጉዳይ ለፈጣሪ አደራ ሰጥተው በተቻለ መጠን ግን እጅግ ከፍተኛ ጥንቃቄ እያደረጉ ይገኛሉ። የደቡብ አፍሪካ መንግስት አቋምስ ምን ይመስላል? የብዙዎቻችሁ ጥያቄ ነው። የደቡብ አፍሪካ መንግስት በበኩሉ በቀኑ ለሚፈጠረው ለማንኛውም አይነት የህግ መተላለፍ ጉዳት ተጠያቂዎችን ወደ ህግ እንደሚያቀርብና ጥብቅ እርምጃ እንደሚወስድ አስታውቋል። ነገር ግን ይህ የመንግስት ማስጠንቀቂያ ቢኖርም ስደተኛ ጠል ቡድኖች በየቀኑ የሚያደርጉትን ሰልፍ አላቆሙም። የሰኔ 30 አቋማቸውንም ፍንክች አላደረጉም። ሰኔ 30 የሞት ቀን ውጡልን እያሉ በየከተማውና በየሚዲያዎቹ ጫና ማሳደራቸውን ቀጥለዋል። እናንተስ በዚህ ጉዳይ ላይ ያላችሁ አስተያየት ምንድን ነው? በተለይም በደቡብ አፍሪካ የምትገኙ ወገኖቻችን ያላችሁበትን ተጨባጭ ሁኔታ ቪዲዮ ላይክ እና ሼር በማድረግ ለሌሎች እንዲዳረስ አድርጉ። ቻናላችንን ሰብስክራይብ ያላደረጋችሁ እንድታደርጉ በትህትና እንጠይቃለን። በቀጣይ በአዲስ መረጃ እስከምንገናኝ መልካም ሳምንት።